አሁን አንተ በሙሉ ልብነት ነው ቲፒኤልኤፍ መጥፋት አለበት ብለህ የምትናገር ትግራይ ነው እያስተዳደረ ያለው አሁን ቲፒኤልኤፍ ኢትዮጵያን አይደለም እያስተዳደረ ያለው ዋናነት ይሄ ጉዳይ መወሰን ያለበት በትግራይ ህዝብ ነው አንተ ዋሽንግተን ዲሲ ተቀምጠህ ልትወስንለት አትችልም ልወስንልህ ስትል ነው የትግራይ ህዝብ እኔ የወሰንኩለት አይደለም አቶ ልደቱ እኔ ኢትዮጵያ ላይ ካመጣው መከራ ኢትዮጵያ ላይ ከደረሰበት ቲፒኤልኤፍ እኮ የኢትዮጵያ ማስተዳዳሪ ነበረ መርቶናል እኮ 27 ዓመት ከዛ አንፃር ስመለከተው መጥፋት ያለበት ነው መኖር የለበትም ማለት እኔ ከደረሰብኝ አንፃር ነው የትግራይ ህዝብ ከፈለገው ግን ምንም ማድረግ አልችልም ያልኩ 27 ዓመት የገዛክ ቲፒኤልኤፍ ብቻ አይደለም ኦህዴድም ገዝቶሃል በአዴንም ገዝቶሃል ኢህዴግም ገዝቶሃል ተላላኪዎቹን እኔ በተላላኪ ነው መላቸው አቅም የላቸውም እነዚህን አካላት እንደ አንድ ትርጉም ያለው ስልጣን አላቸው ብያላምንም እሱ እኮ ነው የሚያሳዝነው የበለጠ ተጠያቂ የሚሆኑት እነሱ ናቸው እንደውም ከቲፒኤልኤፍ በላይ ቲፒኤልኤፍማ ለሚያምንበት ለራሱ የፖለቲካ ይበላይነት ነው ያን ያደረገው ነባአዴን ነኦህዴድ ግን ተላላኪ ሆነው ለማያምኑበት ነገር ነው ህዝባቸውን ሲገዙ የነበረው ሲጨቁኑ የነበረው ይሄ ከተጠያቂነት ከኃላፊነት ነፃ ሊያደርጋቸው አይችልም እንደውም ተጠያቂነትን በዚህ እንተማመናለን ከኃላፊነት ነፃ ሊያደርጋቸው አይችልም ግን ፈላጭ ቆራጭ የነበረው ህወሓት ነው ስለዚህ እነሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረገጽ መጥፋት አለበት የሚል ፖለቲካ ማራመድ የት ያደርሳል ዘረኝነት እኮ ነው የሚሆነው ብሎ ወጥቶ ባዴንን ደግፎ ኦህዴድን ደግፎ እነሱን እንደ ሙሴ እንዳሻጋሪ እየቆጠሩ ቲፒኤልኤፍ ከምድረገጽ ይጥፋ ማለት የት ያደርሳል በወቅቱ ኦህዴድንና ባዴንን አይደለም የኢትዮጵያ ህዝብ የደገፈው አንድ የለውጥ አስተሳሰብ ነበረ ኢትዮጵያ የሚል መሪ መጣ እንጂ ማንንም እስከማስተዋውሰው እኔም አንተም ነበርን በወቅቱ ኦህዴድን ደግፎ ባዴንን ደግፎ አይደለም ሰው ለውጥ በዛን ወቅት ብሎ ይወጣው ለውጥ የሚባል ቲፒኤልኤፍ ይዞ የመጣው መንግስት ሲፈርስ ለዛ ደስታውን ለመግለጽ መጣ እንጂ ኦህዴድን ዳግም ጥሩ ነው ብሎ ባዴንን ጥሩ ነው ብሎ የኢትዮጵያ ህዝብ ድጋፍ ወጣ ብለን ልንገልጸው ምንችለው አይመስለኝም በዚህ ወቅት ላይ ኦሮ አማራ የሚባል ጥምረት ተፈጥሮ ህዝቡ እሱን ደግፎ አንተም ጭምር ነው እንቅስቃሴ የተደረገው እነዛ ሰዎች የኢህአዴግ አባል ሆነው ይኖሩ ናቸው የፈረሰ መንግስትም የለም ከውስጣቸው ቲፒኤልኤፍን ቀነሱ እንጂ የፈረሰ መንግስት የለም ያው መንግስት ነው የ27 ዓመቱ መንግስት ነው የቀጠለው ግን ትልቁ ችግራችን ያለው በተለየ ሁኔታ የምናየው ቲፒኤልኤፍን ስለሆነ ሌሎቹን ማየትም ረሳ ለዛ ነው ትግሉ የተጠለፈው የትም ያልደረሰው ይሄ መንግስት 27 ዓመት የነበረ መንግስት ነው ቲፒኤልኤፍ ብቻ አይደለም ተጠያቂው ቲፒኤልኤፍ ብቻ አይደለም የችግሩ አካል እነዚህም የችግሩ አካል ናቸው እነሱ ሊያሻግሩን አይችሉም አዲስ የሽግግር መንግስት መቋቋም አለበት አዲስ የሽግግር ሂደት መፈጠር አለበት ብለን ቢሆን ኖሮ ይሄ ሁሉ ችግር አይመጣም ነበር ያን ነው ስተት የሰራነው አሁንም ተመሳሳይ ስተት ነው እየሰራን ያለነው ቅድም ምን ብያለሁ ትግራይ ውስጥ አሁን ያለው ሽኩቻ የግለሰቦች ሽኩቻ አይደለም በብልጽግና ፓርቲና በቲፒኤልኤፍ መካከል ያለ ሽኩቻ ነው አሁንም እያደላን ያለነው ለብልጽግና ነው አውቀንም ይሁን ሳናውቅ እያደላን ያለነው ለብልጽግና ለምን ቲፒኤልኤፍ በዚህ ሂደት መጥፋት አለበት ይያለ ይሄን ስንል ያራምርን ያለነው የብልጽግናን አጀንዳ ነው ይሄን መረዳት አለብን በስልጣን ላይ ያለውና እየገዛን ያለው አሁን ቲፒኤልኤፍ አይደለም ብልጽግና ነው እኛም በዚህ ሽኩቻ እያደላን ያለነው ለማን ነው ለብልጽግና ነው ይሄ ትክክል አይደለም ዞሮ ንግግር ብለኛል ቀደም መፍትሄው እሱ ነው ቲፒኤልኤፍን ለማጥፋት መጣር አይደለም ስለዚህ ወደ ቀልባቸው መለስ ብለው እነ ዶክተር አብይ ከቲፒኤልኤፍ ጋር ቲፒኤልኤፍን ማጥፋት አንችልም አይገባም ስለዚህ ከሱም ጋር ቢሆን ተነጋግረን ችግራችን መፍታት አለብን ብለው ካመኑ እሰይ ከልባቸው ያምናሉ ወይ የራሴ ጥርጣሬ አለ ቅድም ነግሬሃለሁ ቲፒኤልኤፍ ካልጠፋ በስተቀር የፖለቲካ ስልጣናችን አይረጋም ብለው የሚያስቡ ሰዎች ናቸው እንቅልፍ የማይተኙ ሰዎች ናቸው ስለዚህ ለጊዜውም ቢሆን ሰላም ለመፍጠር ይሄ ነገር ያስፈልገናል ብለው ካመኑ እሰየው ነው ብለው መነጋገራቸው ለደግፋለሁ በዚህ መንገድ ነው ትንሽም ቢሆን የለውጥ ተስፋ መምጣት የሚችለው የሰላም ተስፋ መምጣት የሚችለው አጠፋለሁ እናጠፋቸዋለን በሚል የትም ፈቀቅ ማለት አይቻልም የኢትዮጵያ ፖለቲካም የትም አይደርስም ትግሉ ሁሉ ጊዜ ሆሪዞንታል እንዲሆን የጎንዮሽ እንዲሆን አገዛዙ ለመከፋፈል የሚጠቀምበት መሳሪያ መሬት ላይ እንዲሰራ ያደረግን ያለ ነው እኛ ነው በተለየ ሁኔታ አሁንም መንግስት ያልሆኑ ኃይሎችን ቀዳሚ ጠላት አድርገን በማየት
እንዲወገዱ እንዲጠፉ በመጣር አገዛዙን በቀጥታም ይሁን በተዘዋዋሪ ይረዳል። ከዚህ በነገራችን ላይ ልደቱ የኔን አሁን የምናወራው እንግዲህ የግሌንም ስሜትም እየገለጽኩ ነው። እኔን አሁን ብትጠይቀኝ ከቲፒኤልኤፍ በላይ እንዲጠፋ የምፈልገው ብልጽግና ነው። ከቲፒኤልኤፍ በላይ አሁን ባለኝ የፖለቲካ አቋም ቲፒኤልኤፍ ይልቅ ቲፒኤልኤፍ 27 ዓመት በቆየበት ጊዜ በኢትዮጵያ ስልጣን ላይ ጥያቄያችን የነበረው ዲሞክራሲ፣ ፍትህ፣ ነፃነት ነው። አሁን እኮ አይደለም፣ እነዛ ቅንጦት ሆነዋል። ቲፒኤልኤፍ እኮ ከሞያሌ እስከ መቀሌ ከጅጅጋ እስከ ወለጋ ድረስ ሰው ይንቀሳቀሳል። የመንቀሳቀስ መብት እንደዛ አይነት ስጋት ውስጥ ያልገባ ነበረ። አንዳንድ ጊዜ ሳናቀው ያንን ዘመን ሁሉ እየናፈቅን እኮ ነው። ስለዚህ በምንም ተአምር ሰማይ ዝቅ ምድር ከፍ ቢል እኔ ከብልጽግና ነው ከቲፒኤልኤፍ ብልጽግና ይሻላል ልል የምችልበት ምንም ሞራል የለኝም። ቀድሞ እንዲጠፋ የምፈልገው ምናልባትም እንደው ጊዜ ባይሰጠውና ብንገላገለው ደስ የሚለንና ምኞትም በጸሎትም በትግልም እየጠየቅን ያለ ነው ብልጽግና እንዲወገድ ነው። ስለዚህ አንተንም አሁን ያልከንን እኛ ብልጽግናን ለመደገፍ አይደለም አሁን የምልም እኔ ቲፒኤልኤፍ አሁን የተወሰነ ከስተቱ ተምሮ ለትግራይ ህዝብም ለኢትዮጵያ ህዝብም ይጠቅማል ዘመኑ ይዋጃል ብሎ የሚለው አስተሳሰብ ካለው እውነት ለመናገር ምንም ችግር የለብንም። በኔ በግል ብትጠየቅ ምርጫዬ ቢሆን ምንም ችግር የለም። ብልጽግና ጋር ያለው ችግር ግን ለኢትዮጵያ ጠንቅ ነው፣ ኢትዮጵያን ያጠፋታል ብዬ ስለማምን የብልጽግና መወገድ ቁጥር 1 ምርጫ አድርጌ ነው የምቀበለው። ወይ ትናንትና ለምሳሌ አሁን በተፈጠረው ችግር ውይይት ስታደርግ ሰምቻለሁ ከሆነ ሰው ጋር 10 ጊዜ ስትናገሩ የነበረው ቲፒኤልኤፍ መጥፋት አለበት ነው ስትሉ የነበረው። እኔ ጋር አሁን ውይይት ከጀመርን በኋላ ስለ መጥፋት ስታወራ የነበረው ስለ ቲፒኤልኤፍ መጥፋት ነው፣ ስለ ብልጽግና አይደለም። አብዛኛው ሰው ውይይቱ በትግራይ ዙሪያ ስለሆነ እንጂ ቲፒኤልኤፍ ላይ ያተኮር ነው። አጠቃላይ የኢትዮጵያ ሁኔታንማ ምንም ችግር የለም። እንደው ልደቱ እንዲህ መመላለሱ ትርጉም አለው ብዬ አላምንም። ይሄ ምንም ጥርጥር የለም። ብላችኋል ብለ ዛሬ ነጥብ ለማስቆጠር ሳይሆን ትላንትም ከትላንት ወዲያም ዛሬም ወደፊትም እንደ ብልጽግና የኢትዮጵያ ጠላት የለም። እንደ ዶክተር አብይ የኢትዮጵያ ብሔራዊ ስጋት የሆነ ማንም የለም ብለን ነው የምናምነው። ውይይቱ በትግራይ ብቻ ስላተኮረ ቲፒኤልኤፍ ስለሆነ አጀንዳው ያንን አነሳን እንጂ ብልጽግናን በፍጹም አናልኩም። ስተትህ በትግራይ ጉዳይ ነው። ለዛ ነው ቲፒኤልኤፍ ብቻ ያነሳ ነው አልከኝ። መጀመሪያ እኮ ለዚህ ነበር ይሄን አስተሳሰብህን በደንብ እንድትፈትሸው ነበር። ትግራይ ውስጥ አሁን የምናየው ሽኩቻ በፌደራል መንግስቱና በቲፒኤልኤፍ መካከል ያለ ሽኩቻ ነው። ነጥለህ የትግራይ ችግር ብቻ አድርገህ አትየው፣ ነጥለህ የቲፒኤልኤፍ ብቻ አድርገህ አትየው። ይሄን ቅራኔ ካልተረዳኸው አስቸጋሪ ነገር ነው። ስለዚህ ስለ ትግራይ ጉዳይ ስታወራ የብልጽግናን ጉዳይ ወደ ጎን ልታረገው አትችልም። የችግሩ አካል ነው፣ አብረህ ነው ልታይ የሚገባው። በነገር ላይ ስለ መጥፋት ሳወራ እኔ ብልጽግና ፓርቲ መጥፋት አለበት ብዬ አላምንም። የሚደግፈው የህብረተሰብ ክፍል አለ ብዬ ነው ማምነው። በአምባገነንነት ስልጣን ይዞ መቀጠል አለበት ብዬ አላምንም። በጉልበት ነው እየቀጠለ ያለው። ወደ ድርድር ወደ ውይይት ፖለቲካ መምጣት አለበት ብዬ ነው ማምነው። ነገ ከነገ ወዲያ አዲስ የሽግግር ሂደት ኢትዮጵያ ውስጥ ራሱ ቢጀመር ብልጽግና መጥፋት አለበት ብዬ አላምንም። እንደ አንድ ተደራዳሪ አካል የሽግግሩ አካል መሆን አለበት ብዬ ነው ማምነው። በዓለም ታሪክ ላይ እኮ የሚጠፉ ፓርቲዎች የግድ አንድ ፓርቲ ስለተመሰረተ ወንጀለኛም ሆኖ ይቀጥል ማለት አይደለም። ወንጀለኛ ከሆነ ህዝብ ላይ መከራ ካመጣ ፓርቲው ሊታገድ የሚችልበት ልክ እንደነ ናዚ ፓርቲዎች ሊሰረዝ የሚችልበት ሊታገድ ቲፒኤልኤፍን ከፖለቲካ ፓርቲነት ምርጫ ቦርድ እኮ ሰርዞት ነበር። አንድ ፓርቲ የግድ ስለተፈጠረ ሁሌ መኖር አለበት የሚል አስተሳሰብ ትክክለኛ ጤናማ ነው ብዬ አላምንም። ችግር ከሆነ በወንጀል ተጠይቀው ሊፈርስ ከቻለ መፍረስ አለበት ምናልባት። ምክንያቱም ብልጽግና ህዝብ መርጦ አይደለም ያመጣው፣ ብልጽግናን ህዝብ ፈልጎት አይደለም ፓርቲውን ያደራጀው። እነዚሁ ግለሰቦች ናቸው። አብይ አህመድ ነው ይህንን ፓርቲ የመሰረተው፣ የአብይ አህመድ ውጤት ነው። ስለዚህ ከህዝብ ጋር ማስተሳሰርም ተገቢ ነው ብዬ አላምንም። ትልቁ ችግር እኮ ይሄ ነው። ብልጽግናም የራሱ ማህበራዊ መሰረት አለው። የተወሰነ ማህበራዊ መሰረት ስላለው ነው ሰርቫይቭ ያደረገው። አንሳሳት። አሁን ሁልጊዜ ለተቀናቃኛችን የምንሰጠው ግምት በጣም ያነሰ፣ ለራሳችን የምንሰጠው ግምት በጣም የተጋነነ ነው። ስተት ውስጥ የሚከተል እሱ ነው። ስለ ብልጽግናም ሳወራለ የተጠያቂነት ጉዳይ አዎ፣ ነገ ከነገ ወዲያ ሁሉን አቀፍ የሆነ አዲስ የሽግግር ሂደት ቢፈጠር
እንደ ፓርቲ እንደ ባለስልጣን እንደ ድርጅት መጠየቅ ያለበት መጠየቅ አለበት። ያ ሂደት ነው ማን ነው መሰረዝ ያለበት ማን ነው መሰረዝ የሌለበት የሚለውን የሚወስነው። እኔ እናንተ አይደለንም አሁን የምንወስነው። ለዛ ሂደትን ተው ያን ጉዳይ ማን ነው መሰረዝ ያለበት ማን ነው መሰረዝ የሌለበትም የሚለው አስቀድመን ግን እኛ ፍርዱን እንሰጣለን። እኛ የሞራል የበላይነት ወስደን ከሌ መጥፋት አለበት ከሌ መኖር አለበት እንላለን። ከሱ አይነት ፖለቲካ እንውጣ ነው እያልኩ ያለሁት እኔ እንጂ አንድ የሽግግር ጊዜ ፍትህ ሲመጣ ነገሮች በአግባቡ ተጣርተው መጠየቅ ያለበት ግለሰብ ቢሆን ድርጅት መጠየቅ አለበት። መሰረዝ ያለበት መሰረዝ አለበት። ያለ በላይነት ወስደን ከሌ መጥፋት አለበት ከሌ መኖር አለበት እንላለን። ከሱ አይነት ፖለቲካ እንውጣ ነው እያልኩ ያለሁት እኔ እንጂ አንድ የሽግግር ጊዜ ፍትህ ሲመጣ ነገሮች በአግባቡ ተጣርተው መጠየቅ ያለበት ግለሰብ ቢሆን ድርጅት መጠየቅ አለበት። መሰረዝ ያለበት መሰረዝ አለበት። ያለ ሂደቱን እንተው። ሂደቱን ግን አስቀድመን እኛ አንወስን። ያ መብት የለንም የመወሰን። ይሄን ነው መረዳት ያለብን። አሁንም ቢሆን እያልኩ ያለሁት ምንድነው የትግራይን ጉዳይ ነጥለህ የትግራይ ጉዳይ የህወሓት ጉዳይ ብቻ አድርገህ አትየው። የሁለት ኃይሎች ፍልሚያ ነው። ስለዚህ በዛ ጉዳይ ላይ ሐሳብ ስንሰጥ በዚህ ፍልሚያ ሊፈጠር የሚችለውን የኃይል አስተላለፍ ለውጥ ግምት ውስጥ ማስገባት አለብን። ትልቁ ችግር በቃ ስለ ትግራይ ሲነሳ የቲፒኤልኤፍ መጥፋት ነው መፍትሄ አድርገን የምናየው። ስህተት ነው እሱ። ስለፈለግን ደግሞ አይጠፋም። በእኛ ፍላጎት ቢሆን ኖሮ ከብዙ ዓመት በፊት ይጠፋ ነበር። እኔ 27 ዓመት ሙሉ የታገልኩት ቲፒኤልኤፍን ነው። በእርግጥ እንዲጠፋ አይደለም ዴሞክራት እንዲሆን የኢትዮጵያን ህዝብ ከመጨቆን በአምባገነንነት ከመግዛት ራሱን እንዲያቅብ ነው በምርጫ እንዲዳኝ ነው እንጂ እንዲጠፋ አይደለም የታገልኩት። ግን ይሄው ቅድም ያልከው ቲፒኤልኤፍ ራሱ ሪፍሌክት አድርጎ ያለፈ ድክመቱን ችግሩን እኔ እናንተ ወደምንፈልገው ወደ ተስተካከለ አቅጣጫ እንዲመጣም ከፈለግን የኛ አፕሮች መቀየር አለበት። በጠላትነት ፈርጀን መጥፋት አለብህ እያልነው ስለኛ ጥሩ ነገር እንዲያስብ መጠበቅ የለብንም። ወደ ጥሩ አቅጣጫ እንዲመጣ መጠበቅ የለብንም። ትራፊኩ ቱዌይ ነው። እኛ ጥሩ ስንሆን እኛ ጥሩ ስናስብ ነው ሌሎችም ወደዛ አቅጣጫ የሚመጡት። እኛ በጠላትነት ካየናቸው ሁልጊዜ ሐሳብ የምንሰጠው የምንረባረበው እንዲጠፉ ከሆነ እነሱም የኛን ጥፋት ነው እንጂ የሚፈልጉት ቀና ነገር ሊያስቡ አይችሉም። ይሄን በደንብ መገንዘብ ያስፈልጋል። የኢትዮጵያን ፖለቲካ በዚህ መልኩ ሰፋ አድርገን ማናየው ከሆነ ከዚህ አዙሪት ልንወጣ አንችልም። በዚህ መልኩ እንየው ነው እያልኩ ያለሁት። አሁንም ቢሆን በኢትዮጵያ ፖለቲካ ኦነግንም ሆነ ቲፒኤልኤፍ እንደ ብቸኛ የሀገሪቱ ችግሮች ቆጥሮ እነሱ ካልተወገዱ በስተቀር እነሱ ካልጠፉ በስተቀር የኢትዮጵያ ችግር አይፈታም የሚለው አስተሳሰብ እጅግ አደገኛ አስተሳሰብ ነው። ችግራችንን የበለጠ የሚያወሳስብና የሚያባብስ አስተሳሰብ ነው። እነዚህ ኃይሎች ወደድንም ጠላንም የራሳቸው ማህበራዊ መሰረት እስካላቸው ድረስ ያ ማህበራዊ መሰረት ደግሞ የኢትዮጵያ ህዝብ አካል እስከሆነ ድረስ በኢትዮጵያ ፖለቲካ የሚስተናገዱበትን መንገድ መዝጋት የለብንም። በቃ ቲፒኤልኤፍ የትግራይ ህዝብ ከፈለገው አንድ የፖለቲካ ድርጅት ሆኖ ፓርላማ ላይ ውክልና ይኖረው። እኔን ያላግባብ እስካልገዛይ ድረስ በእኔ ላይ አስተሳሰቡን እስካልጫነ ድረስ የትግራይ ህዝብ ከመረጠው ኢቭን ፋሺስታዊ የሆነ አመለካከት ይኖረው። የኔ ችግር አይደለም። እንደዚህ አይነት ቀና የሆነ ሆደ ሰፊ የሆነ ለሁላችንም የጋራ ጥቅም አስፈላጊ የሆነ አመለካከት ስናራምድ ቢልሚ የቲፒኤልኤፍ አይነት አመለካከት ያለው ፓርቲ ኢቭን በትግራይ ህዝብ የማጆሪቲ ፓርቲ ሆኖ የሚቀጥልበት እድል የለም። ይሄን አመለካከታችን ካልቀየርን ግን የትግራይ ህዝብ ወደደም ጠላም ቲፒኤልኤፍን እየደገፈ ይቀጥላል። ማጆሪቲ በተግባርም እየታየ በጣም ጥሩ ዳቶ ልደቱ ምናልባት